ቪዲዮአችሁን እንደኔ በካፕከት ኤዲት እንድታደርጉ ስለስና ካፕከት የምትወዱ እኔ ካፕከት በጣም ነው የምወደው፣ ምክንያቱም በጣም ቀላልና ኤዲት ለማድረግ ስለሚመቸኝ ማለት ነው። ኤዲት ስታደርጉ ማለት ነው ቪዲዮአችሁ መጨረሻ ላይ የሚመጣ ማለት ነው ካፕከት የሚለው የካፕከት ሎጎ ያው ብዙ እስከ መጨረሻ ያው ቪዲዮአችሁን ምናልባት እስከ መጨረሻ ቢያዩ ግን ያ መጨረሻ ላይ ካፕከት ብሎ የሚመጣው ቪዲዮአችን ደባሪ ያደርጋልና እንዴት አድርጋችሁ እንደምታጠፉት ዛሬ ያሳያችኋለሁ። እሺ በመጀመሪያ ወደ ካፕከት እንሄዳለን ማለት ነው። ካፕከታችን እዚህ ጋር ከዛ በኋላ ወደ ፕሮጀክታችን እንሄዳለን። አያችሁት? ይሄ ማለት ነው። አሁን ይሄንን ማለት ነው አንድ ጊዜ እንደዚህ ተጭነን ዲሊት የምትለው ስነካት ዲሊት ማድረግ እንችላለን ማለት ነው። ነገር ግን ሁል ጊዜም እየመጣ ሊያስቸግረን ይችላል። ሁል ጊዜ እንዳይመጣ ለአንዴና ለመጨረሻ ጊዜ ማጥፋት ከሆነ የምንፈልገው ባክ ብለን እንወጣለን። ከዛ በኋላ ወደ አካውንታችን እንሄዳለን። እዚህ ጋር እንደምታዩት የሚለውን አካውንታችን አንድ ክሊክ እናደርገዋለን ፕሮፋይላችን። ከዛ በኋላ ከላይ የሴቲንግ ምልክት አለች፣ እሷን አንድ ጊዜ ክሊክ እናደርጋታለን። ከታች እንደምታዩት አድ ዲፎልት ኤንዲንግ የሚላል ኦን ነው ማለት ነው። ለዛ ነው ይሄ ኦን ስለሆነ የኔ የሚታየው ማለት ነው እዛ ጋር። ስለዚህ ይሄንን ምን ማድረግ አለብን? ኦፍ ማድረግ አለብን ማለት ነው። ከዛ እንደዚህ ኦፍ ካደረግነው በኋላ ተመልሰን ሄደን ብናየው አይኖርም ማለት ነው። አያችሁ? ይሄ ቪዲዮ መጨረሻ ነው። ከዚህ በኋላ አይመጣም ማለት ነው። ሁልጊዜም እንዲያርጋችሁ ነው የካፕከት ሎጎ ኤንዲንግን ማጥፋት የምትችሉት ማለት ነው። በሁለት መንገድ፣ አንደኛው ዲሊት በማድረግ፣ ሁለተኛ ነገር ደግሞ ዲፎልት የሚለውን ገብታችሁ ስዊች ኦፍ በማድረግ ማለት ነው። አይሆፕ ይሄ ቪዲዮ ጠቅማችኋል ብዬ አስባለሁ። ከወደዳችሁት ቢያንስ ማለት ነው ለሁለት ሰው ሼር አድርጉት። እንዲሁም ላይክ ማድረጋችሁ እንዳትረሱ። ስላደረጋችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።